እዚህ ሰው ላይ ለምን የሞት ፍርድ እንደተፈረደ ልንገራችሁ። አንድ ቀን ሰውዬ የአንድ ሰው ቤት ሰብሮ ይገባል። የገባውም ደግሞ ለመዝረፍ ነበረ። እዛ ቤትም በሚገባበት ጊዜ የ98 ዓመት አሮጊት ብቻ ነበረች እዛ ቤት ውስጥ የነበረው። እናም እየተዘዋወረ የሚፈልገውን ነገር ይመለከታል። እናችን ሴትዮ በሚያገኛት ሰዓት ደበድባትና ይገላታል። ከዛም በኋላ ጾታዊ ጥቃትም ይፈጽምባታል። እናም ደግሞ ቪዲዮም እየቀረጸ ነበረ። ማለትም ሴትዮዋን ሲደበድባትና ያው የተለያዩ ነገሮችም ሲያደርግ ቪዲዮም እየቀረጻት ነበር። ከዛም በኋላ የሚፈልገውን ነገር ካረገ በኋላ ከቤቱ ጥሎ ይወጣል። የሴትዮዋ ልጆችም ወደ ቤት በሚመለሱበት ሰዓት ላይ ሴትዮዋ ላይ የደረሰውን ነገር ሲመለከቱ እጅግ በጣም ተናደዱ እና ምን እንደተፈጠረ እንዲያጣራላቸው ፖሊስ ወዲያውኑ ይጠራሉ ማለት ነው። ፖሊስም ጉዳዩን ካጣራ በኋላ ማን ይህንን ነገር እንደፈጸመው ወዲያውኑ ደረሱበት። ወዲያውኑ ልጁ ክስ ይመሰረትበትና ፍርድ ቤት ይቆማል። ነገር ግን የልጁ እናት ለልጁ መከራከር ትጀምራለች። ማለትም ልጁ ከፍተኛ የሚባል የአእምሮ ህመም አለበት። እሱ ብቻ አይደለም እጅግ በጣም ጠንካራ መድኃኒት ይወስዳል። እዚህም የተነሳ ነው እንደዚህ አይነት ነገር ያደረገው እንጂ በጤናው አይደለም ብላ ለሰውየው ትከራከራለች ማለት ነው። ማለትም ለልጇ። ነገር ግን የሰዎቹም ልጆች ይህንን ነገር በፍጹም አንቀበልም፣ ከፍተኛ የሚባል ቅጣት እንዲቀጣልን እንፈልጋለን ይላል። ልጁም ደግሞ የተከሰሰበት ክስ በአንድ ክስ ብቻ አይደለም፣ በጾታዊ ትንኮሳ፣ በድብደባ፣ በግድያና በዝርፊያ ወንጀሎች ስለተከሰሰ እነዚህ ክሶች ተደማምረው ልጁ ላይ የሞት ፍርድ እንዲፈረድበት አድርጎበታል ማለት ነው። ፍርዱ ተመጣጣኝ ነው ትላላችሁ?